እሺ ያለፈውን ሳምንት ባክቴስ ያደረኩ ስላገኘኋቸው ትሬዶች ስለወሰድኳቸው ትሬዶች የተወሰነ ልበላችሁ። ይሄ ሰኞ ዕለት ላይ የወሰድኩት ትሬድ ነበር። እንግዲህ እንደምናውቀው ወደ ዊክሊ ፌር ቫልዩ ጋር ወደ ታች ሴል እያለ ነበር። ዊክሊ ፊቪው እዚህ ጋር አይታይም፣ ምክንያቱም ፕራይስ ሳይደርስ እዚህ ጋር ኤስኤምቲ ፈጥሮ ስለተመለሰ ማለት ነው። ዲኤክስዋይ ላይ ነው የደረሰው። ግን ዩሮ ላይ ከዚህ ጀምሮ ሴል ስል ነበር። ሴል የሚባልበትን አጋጣሚ ስፈልግ ነበር እስከ ዊክሊ ፊቪው ማለት ነው። እዚህ ጋር ኤዥያን ሃይ ካወጣ በኋላ በለንደን ሴሽን ላይ ነበር ሴል ያልኩት። ከዛ ግን ከታች የነበረውን ሊኩዊዲቲ አልወሰደልኝም፣ ሳይወስድ መመለስ ጀመረ። ዲኤክስዋይ ላይ ግን ወስዶት ነበር። ዲኤክስዋይ ላይ እዚህ ጋር ማለት ነው የኤዥያን ሃይ የለንደንም ሃይ ወስዶ እዚህ አካባቢ ነበር። ዩሮ ላይ ግን ወደ ታች ሳይደርስ መመለስ ስለጀመረ እዚህ ጋር ዘጋሁት ማለት ነው። 3 ተራራ ነበር ታርጌት፣ በ2 ተራራ ነው ከዚህኛው ትሬድ የወጣሁት። ከዛ ማክሰኞ ዕለት ላይ ከሲፒአይ በፊት ትሬድ ለመውሰድ ስሞክር ነበር። እርግጥ እዚህ ጋር ኮንሶሊዴሽን ስለነበረ ስጠነቀቅ ነበር ትሬድ ለመውሰድም። ነገር ግን ዲኤክስዋይ ማለት ነው እዚህ ጋር ወደ ፎርወርድ ፌር ቫልዩ ጋፕ መጥቶ ነበር ማለት ነው። ፎርወርድ ፌር ቫልዩ ጋፕ ላይ ዲኤክስዋይ እንደመረሱ ኒውዮርክ ኮንቲኒዩሽን በመጠበቅ ከዚህ ጋር ሴል ለሞክሬ ነበር። ከዛ ግን ሊኩዊዲቲ ያስወጣብኝ አገኝ ማለት ነው። እዚህ ጋር በጣም አሪፍ የሚባል ማኒፑሌሽን ከታየ በኋላ እና የሪጀክሽን ካንድል ሴት ከሆነ በኋላ ሴል ለማስሞከር ነበር። ስቲል በጣም ፕራይሱ ዊክ ስለነበረ ኮንሶሊዴት ሲያደርግ ብሬክ በለውኩና ኤጀንሴሽን ላይ ወጣው ማለት ነው። በጣም የሚገርማችሁ ግን እስከዚህኛው እስከ ከሲፒአይ መልስ ከነበረው እንቅስቃሴ ድረስ አልወሰደም። ሊኩዊዲቲ ለሲፒአይ ሲጠብቀው ነበር። ከሲፒአይ በፊት በነበረው ቀን ትሬድ ማድረግ ጥሩ እንዳልሆነ የተማርኩበት ሌላ አጋጣሚ ነው ማለት ነው። እኛው ከሲፒአይ በፊት ለመውሰድ የሞከርኩት ትሬድ ነው ሮብለት ማለት ነው። ስቲል የዚህኛውን ሃይ አውጥቷል። የቱስዳይን ሃይ ዊትነስ ላይ ስላወጣ ኮንቲኒዩሽን ቤሪሽ ኮንቲኒዩሽን ያል በሚል ማርኬቱ ጉዞ የሚያደርገው ወደ ዊክሊ ፊቪ እንደመሆኑ ሲፒአይን ትሬድ ለማድረግ በባክቴስት ማለት ነው ሞክሬ ነበር። ወደ ላይ አስወጣኝ እንደምታዩት። ከዛ ግን እዚህ ጋር ደግሞ 15 ሚኒት አርቢአርዲ ነገር ተፈጠረች። ከሷ ላይ ሴል አልኩ ማለት ነው ከኒውሱ በኋላ እና 3 አራር ይዤ ልወጣ ችያለሁ። እና እስካሁን በነበር እዚህ ጋር 2 አራር ነበርኝ። እዚህ ጋር ሁለቱንም አራር ተፍቼ ነበር መልሼ 3 አራር እዚህ ጋር መጣው ማለት ነው። ከዛ በኋላ ግን ተስዳይ ላይ በጣም አሪፍ የማርኬት እንቅስቃሴ ነበር። ዲኤክስዋይን ብታዩት ዊክሊ ፊቪን ደርሶ ነበር እዚህ ጋር እንደምታዩት ማለት ነው። ለዛውም ለንደን ሴሽን ላይ ነው የደረሰው። ይሄ ደግሞ በጣም ማኒፑሌት የሚደረግበትና ላው ኦር ሃይ ኦፍ ዘ ዴይ የሚፈጠርበት ሴሽን ደግሞ አሪፍ ስለነበር እሱ ላይ ነበር እሱን ተገና አድርጌ ነበር ሴል ያልኩት ማለት ነው። ባይ ያልኩት ዲኤክስዋይ ሴል ስለሆነ ኤስኤምቲ እዚህ ጋር ተፈጠረ። ዩሮ አልደረሰም፣ ግን ኤስኤምቲው ማርኬቱን ሊይዘው ወይ ደግሞ ቢያንስ እስከነዚህ ሊኩዊዲቲዎች ሊያስመጣው ስለሚችል እሱን ቤዝ አድርጌ ነበር 3 አራር እንዲሞላልኝ ከኤዥያን ሃይ ላይ ትንሽ ከፍ አድርጌ ያለው ባይደረግ ግን አሪፍ ነው። ብቻ ይሄን የመሰለ ትሬድ ነበር የወሰድኩት። ከዛ እንደ ኮንቲኒዩሽን እዛው ሐሙስ ዕለት ተመልሼ እዚህ ጋር 1 አወር ፌር ቫልዩ ጋፕ ስለነበረ ከዛ 1 አወር ፌር ቫልዩ ጋፕ ላይ ድጋሚ ባይ ብዬ